ሰላም የቻናሌ ቤተሰቦች እንዴት ናችሁልኝ? ዛሬም እንደተለመደው በሌላ ቪዲዮ ተመልሻለሁኝ። በዛሬ ቪዲዮአችን ስለ ጎነ 3 ተጨማሪ ሀሳቦች እናነሳለን ማለት ነው። እንደዚሁም ደግሞ የመልመጃ ጥያቄ 5.3 እንሰራለን ማለት ነው። ስለዚህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ። እንደዚሁም ደግሞ ቪዲዮ ላይክ እና ሼር በማድረግ እንጀምር። ወደ ቪዲዮ እንግባ። እዚህ ጋር ምን ይላል? ማንኛውም ጎነ 3 ምስል የሁለቱ ጎኖች ርዝመት ድምር ከሶስተኛው ጎን ርዝመት ይበልጣል ይላል። ማንኛውም የጎነ 3 ምስል የሁለቱ ጎኖች ርዝመት ድምር ከሶስተኛው ጎን ርዝመት ይበልጣል ይላል። ይህ ማለት አንድ ጎነ 3 ከዚህ ቀደም ስለ ጎነ 3 ስናወራ አንድ ጎነ 3 ጎኖች አሉት። ታዲያ እነዚህ 3 ጎኖች አንደኛው ጎን ምንም ያክል ረጅም ቢሆን ወይም ደግሞ አንደኛው ጎን የትኛውም ያክል ረጅም ቢሆን ከሁለቱ ጎኖች ድምር መብለጥ የለበትም ወይም ደግሞ የሁለቱ ጎኖች ድምር ከሶስተኛው ጎን መብለጥ አለበት ማለት ነው። ወይም ደግሞ የሁለቱ ጎኖች ድምር ምን ጊዜም ከሶስተኛው ጎን ርዝመት መብለጥ አለበት ይላል። ስለዚህ ሁለቱ ጎኖች የትኛውም ያክል አጫጭር ቢሆኑ ወይም ደግሞ ሶስተኛው ጎን የትኛውም ያክል ረጅም ቢሆን በጭራሽ ከሁለቱ ጎኖች ድምር መብለጥ የለበትም ማለት ነው። ለምሳሌ እዚህ ጋር አንድ ጎነ 3 አለ ምስል 5.3 ላይ ማለት ነው። ጎነ 3 ቸቨፐ የተባለ አንድ ጎነ 3 አለ። እነዚህ የጎነ 3 ጎኖች አሉት። ጎን ቸቨ ወይም ደግሞ ውስን መስመር ቸቨ እንደማለት ነው። ጎን ቨፐ ወይም ደግሞ ውስን መስመር ቨፐ እንደማለት ነው። እንደዚሁም ደግሞ ጎን ቸፐ ወይም ደግሞ ውስን መስመር ቸፐ እንደማለት ነው። ታዲያ እነዚህ የጎነ 3 የሁለቱ ጎን ድምር ከሶስተኛው ጎን መብለጥ አለበት። ለምሳሌ ሰማያዊ መስመር ወይም ደግሞ ሰማያዊ ጎን ወይም ደግሞ ጎን ቸቨ ሲደመር ጎን ቸፐ ወይም ደግሞ የሰማያዊ ጎንና የአረንጓዴው ጎን ድምር ከጥቁሩ ጎን መብለጥ አለበት። የሰማያዊ ጎን ድምር ከአረንጓዴው ጎን ጋር ማለት ነው ሲደመር ከጥቁሩ ጎን መብለጥ አለበት። ምክንያቱም የሁለቱ ጎኖች ድምር ከሶስተኛው ጎን መብለጥ ስላለበት። ስለዚህ ጎን ቸቨ ሲደመር ጎን ቸፐ ይበልጣል ከጎን ቨፐ ማለት ነው። ከጎን ቨፐ ይበልጣል ማለት ነው። ሌላው ጎን ቨፐ ሲደመር ጎን ቸፐ ይበልጣል ከጎን ቨቸ። ማለት የአረንጓዴ ጎን እና የጥቁር ጎን ድምር የጥቁር ጎን ድምር ከሰማያዊ ጎን መብለጥ አለበት። የአረንጓዴ ጎን ድምር ሲደመር የጥቁር ጎን ከሰማያዊ ጎን መብለጥ አለበት ማለት ነው። የመጨረሻው ጎን ቨቸ ማለት ሰማያዊ ጎን እንደማለት ነው ሲደመር ጎን ቨፐ ጥቁር ጎን ማለት ነው ይበልጣል ከጎን ቸፐ አረንጓዴ ጎን። ስለዚህ የሰማያዊ ጎን እና የጥቁር ጎን ድምር ከአረንጓዴው ጎን መብለጥ አለበት። በአጠቃላይ የአረንጓዴ ጎን እና የሰማያዊ ጎን ድምር ከጥቁር ጎን መብለጥ አለበት። እንደዚሁም ደግሞ የጥቁር ጎን እና የአረንጓዴ ጎን ድምር ከሰማያዊ ጎን መብለጥ አለበት። እንደዚሁም ደግሞ የሰማያዊ ጎን እና የጥቁር ጎን ድምር ከአረንጓዴው ጎን መብለጥ አለበት ማለት ነው። በአጠቃላይ የአንድ ጎነ 3 ምስል የሁለቱ ጎኖች ድምር ሁልጊዜም ከሶስተኛው ጎን መብለጥ አለበት ማለት ነው። ወይም ደግሞ የሁለቱ ጎኖች ድምር ከአንደኛው ጎን በጭራሽ ማነስ የለበትም ማለት ነው። ሁለተኛው ሐሳብ የአንድ የጎነ 3 ምስል አንዱ አንግል ከሁለተኛው አንግል ከበለጠ የአንድ ጎነ 3 ምስል አንዱ አንግል ከሁለተኛው አንግል ከበለጠ የዚሁ አንግል ተቃራኒ ጎን ከሁለተኛው አንግል ተቃራኒ ጎን ይበልጣል ይላል። የአንድ ጎነ 3 ምስል አንዱ አንግል ከሁለተኛው አንግል ከበለጠ የዚሁ አንግል ተቃራኒ ጎን ከሁለተኛው አንግል ተቃራኒ ጎን ይበልጣል ይላል። ይህ ምን ማለት ነው? ለምሳሌ እዚህ ጋር ምስል 5.31 ላይ አንድ ምስል አለ ጎነ 3 ማለት ነው። ይህ ጎነ 3 ጎኖች አሉት። እንደዚሁም ደግሞ 3 አንግል አለው። 3 አንግል መገበ የሚል አንግል አለ። እንደዚሁም ደግሞ አንግል ገበመ እንደዚሁም ደግሞ አንግል በመገ። ስለዚህ ለምሳሌ አንደኛው አንግል ብንወስድ
አንግል መ ወይም ደግሞ አንገ መ በ እንደማለት ነው። አንግል መ ወይም ደግሞ አንግል ገ መ በ ከአንግል ገ ወይም ደግሞ ከአንግል መ ገ በ የሚበልጥ ከሆነ የአንግል መ ተቃራኒ ጎን ጎን ገ በ ነው። ጎን ገ በ ወይም ደግሞ ሁለት መስመር ያለበት ጎን ማለት ነው። ሁለት ጎን ያለበት መስመር የአንግል መ ተቃራኒ ጎን ነው። ወይም ደግሞ ከአንግል መ ፊት ለፊት ስለሚገኝ ተቃራኒ ጎን ይባላል። ታዲያ አንግል መ ከሁሉም የሚበልጠው አንግል ከሆነ ጎን ገ በ ወይም ደግሞ ጎን በገ ወይም ደግሞ ጎን በገ ወይም ሁለት መስመር ያለበት ጎን ከሁሉም የሚበልጠው ጎን ነው ማለት ነው። እንደዚሁም ደግሞ አንግል ገ ከሁሉም የሚያንሰው አንግል ገ ወይም ደግሞ መገበ እንደማለት ነው። አንግል ገ ከሁሉም የሚያንሰው አንግል ከሆነ ጎን በመ ወይም ቢጫው ጎን ማለት ነው። በመ ወይም መበ ወይም ደግሞ አንድ መስመር ያለበት ጎን ማለት ነው ከሁሉም የሚያንሰው ጎን ይሆናል። ምክንያቱም ከአንግል ገ ተቃራኒ ጎን ስለሆነ ማለት ነው። የአንግል ገ ተቃራኒ ጎን ወይም ደግሞ ከአንግል ገ ፊት ለፊት የሚገኘው ጎን ስለሆነ አንግል ገ ከሁሉም የሚያንሰው አንግል ከሆነ ጎን መበ ወይም ደግሞ ጎን በመ ወይም ደግሞ ውስን መስመር በመ ከሁሉም የሚያንሰው ጎን ይሆናል ማለት ነው። ሌላው የአንድ ጎን ሶስት ምስል አንዱ ጎን ከሁለተኛው ጎን ከበለጠ የዚሁ ጎን ተቃራኒ የሆነው አንግል ከሁለተኛው ጎን ተቃራኒ አንግል ይበልጣል ይላል። ለምሳሌ እዚህ ጋር ምስል 5.32 ላይ ጠ ጸ ሸ የተባለ ጎን 3 አለ። ይህ ጎን 3 አንግሎች አሉት። አንግል ጸ፣ አንግል ሸ እና አንግል ጠ ወይም ደግሞ አንግል ጠ ጸ ሸ፣ አንግል ጸ ሸ ጠ፣ አንግል ሸ ጠ ጸ ማለት ነው። 3 አንግሎች አሉት። ታዲያ ጎን እንደዚሁም ደግሞ 3 ጎኖች አሉት። ጎን ጠ ጸ፣ ጎን ጸ ሸ እና ጎን ሸ ጠ ማለት ነው። ታዲያ ይህ ጎን 3 ከሁሉም የሚበልጠው ጎን ጎን ጸ ሸ ከሆነ ጎን ጸ ሸ ወይም ደግሞ ሁለት መስመር ያለበት ማለት ነው። ጎን ጸ ሸ ወይም ጎን ሸ ጸ ማለት ነው። ወይም ደግሞ ውስን መስመር ጸ ሸ ከሁሉም የሚበልጠው ጎን ከሆነ የዚሁ ተቃራኒ አንግል ማለት አንግል ጠ ማለት ነው። ወይም ደግሞ ጠ ያለበት ቦታ ላይ የሚገኘው አንግል ወይም አንግል ጸ ጠ ሸ ከሁሉም የሚበልጠው አንግል ይሆናል። ምክንያቱም የዚህ ጎን ተቃራኒ አንግል ስለሆነ ማለት ነው። እንደዚሁም ደግሞ ጎን ጠሸ ወይም ደግሞ ጎን ሸጠ ወይም ቢጫው ጎን ማለት ነው ከሁሉም የሚያንሰው ጎን ከሆነ የዚህ ጎን ተቃራኒ አንግል ጸ ወይም ደግሞ ጸ የሚገኝበት ቦታ ላይ የሚፈጠረው አንግል ወይም አንግል ጠ ጸ ሸ ከሁሉም የሚያንሰው አንግል ይሆናል ማለት ነው። በአጠቃላይ የአንድ ጎን 3 ከሁሉም የሚበልጠው ጎን ከሱ ፊት ለፊት የሚገኝ ወይም ደግሞ የዚህ ጎን ተቃራኒ የሆነው አንግል ከሁሉም የሚበልጠው አንግል ይሆናል ማለት ነው። እንደዚሁም ደግሞ የዚህ ጎን 3 ከሁሉም የሚበልጠው አንግል ከዚህ አንግል ፊት ለፊት የሚገኘው ወይም ደግሞ የዚህ አንግል ተቃራኒ ጎን ማለት ነው ከሁሉም የሚበልጠው ጎን ይሆናል ማለት ነው። እሺ እዚህ ጋር ምሳሌ 7 አንደኛ ጥያቄ የሚከተሉት ርዝመቶች የጎን 3 የጎን ርዝመት መሆናቸው አረጋግጡ ይላል። ሀ ላይ 4 ሳንቲሜትር፣ 5 ሳንቲሜትር እና 6 ሳንቲሜትር ይላል። ይህን ለማረጋገጥ 4 ሳንቲሜትር ሲደመር 5 ሳንቲሜትር እኩል ይሆናል 9 ሳንቲሜትር። ስለዚህ የሁለቱ ጎኖች ርዝመት ከሶስተኛው ጎን ይበልጣል ከ6 ስለሚበልጥ ማለት ነው። እንደዚሁም ደግሞ 4 ሳንቲሜትር ሲደመር 6 ሳንቲሜትር እኩል ይሆናል 10 ሳንቲሜትር ነው። 10 ሳንቲሜትር ከ5 ሳንቲሜትር ስለሚበልጥ እንደዚሁም ደግሞ 5 ሳንቲሜትር ሲደመር 6 ሳንቲሜትር ይበልጣ 11 ሳንቲሜትር ነው። 11 ሳንቲሜትር ከ4 ሳንቲሜትር ይበልጣል። ስለዚህ የዚህ ጎን 3 የጎን ርዝመት የሁለቱ ጎኖች ድምር ከሶስተኛው ጎን ስለሚበልጥ ይህ የጎን 3 የጎን ርዝመት መሆን ይችላሉ ማለት ነው። ሁለተኛ ላይ 4 ሳንቲሜትር ይላል። ስለዚህ 4 ሳንቲሜትር ሲደመር 4 ሳንቲሜትር 8 ሳንቲሜትር ነው። ስለዚህ 8 ሳንቲሜትር ከ4 ሳንቲሜትር ይበልጣል። ስለዚህ የሁለቱ ጎኖች ርዝመት ከሶስተኛው ጎን ርዝመት ስለሚበልጥ
ለላይ የሚገኘው የጎን 3 ርዝመት መሆን ይችላል ማለት ነው። ሐመር ውሃ ላይ 2 ሳንቲሜትር 3 ሳንቲሜትር እና 6 ሳንቲሜትር ይላል። 2 ሳንቲሜትር ሲደመር 3 ሳንቲሜትር እኩል ይሆናል 5 ሳንቲሜትር። የሁለቱ ጎኖች ርዝመት ድምር 5 ሳንቲሜትር አገኘን። ታዲያ 3ኛው ጎን ደግሞ 6 ሳንቲሜትር ነው። ስለዚህ 5 ሳንቲሜትር ከ6 ሳንቲሜትር ያንሳል። ታዲያ የሁለቱ ጎኖች ድምር የሁለቱ ጎኖች ርዝመት ድምር ማለት ነው ከ3ኛው ጎን ስለሚያንስ ይሄ የጎን 3 የጎን ርዝመት መሆን አይችልም። ምክንያቱም ምን ጊዜ የአንድ ጎን 3 የሁለቱ ጎኖች ድምር የሁለቱ ጎኖች ርዝመት ድምር ሁል ጊዜ ከ3ኛው ጎን መብለጥ አለበት ብለናል። እዚህ ጋር ግን የሁለቱ ጎኖች ድምር ማለትም 2 ሳንቲሜትር ሲደመር 3 ሳንቲሜትር እኩል ይሆናል 5 ሳንቲሜትር ነው። 5 ሳንቲሜትር ደግሞ ከ6 ሳንቲሜትር ስለሚያንስ ወይም ደግሞ 6 ሳንቲሜትር ከ5 ሳንቲሜትር ስለሚበልጥ 3ኛው ጎን ከሁለቱ ድምር ይበልጣል። ታዲያ ይህ የጎን 3 የጎን ርዝመት መሆን አይችልም ማለት ነው። እሺ መልመጃ 5.3 አንደኛ ጥያቄ የሚከተሉት ርዝመቶች የጎን 3 የጎን ርዝመት መሆናቸው አረጋግጡ ይላል። የሚከተሉት የርዝመቶች የጎን 3 የጎን ርዝመት መሆናቸው አረጋግጡ ይላል። ሀ ላይ 7 ሳንቲሜትር 4 ሳንቲሜትር እና 6 ሳንቲሜትር ይላል። ታዲያ የአንድ የጎን 3 ርዝመት እነዚህ ማለት ነው የጎን 3 ርዝመት መሆን ይችላሉ አይችልም የሚለው ለማረጋገጥ ሁልጊዜ የምናደርገው ምንድነው ሁለቱ ጎኖች ወስደን የሁለቱ ጎኖች ድምር ከ3ኛው ጎን ድምር የሚያንስ ከሆነ ይህ የጎን 3 ርዝመት መሆን አይችልም ማለት ነው። ስለዚህ ሀ ላይ 7 ሳንቲሜትር 4 ሳንቲሜትር 6 ሳንቲሜትር ይላል። 7 ሳንቲሜትር ሲደመር 6 ሳንቲሜትር 11 ሳንቲሜትር ነው። 11 ሳንቲሜትር ከ6 ሳንቲሜትር ይበልጣል። ቀጥለን 4 ሳንቲሜትር ሲደመር 6 ሳንቲሜትር 10 ሳንቲሜትር ነው። 10 ሳንቲሜትር ከ7 ሳንቲሜትር ይበልጣል። ቀጥለን 7 ሳንቲሜትር ሲደመር 6 ሳንቲሜትር 13 ሳንቲሜትር 13 ሳንቲሜትር ከ4 ሳንቲሜትር ይበልጣል። ታዲያ ይህ የጎን 3 የጎን ርዝመት መሆን ይችላል። ምክንያቱም የሁለቱ ጎኖች ርዝመት ከ3ኛው ጎን ስለሚበልጥ ማለት ነው። ለላይ 8 ሳንቲሜትር 8 ሳንቲሜትር 8 ሳንቲሜትር ይላል። 8 ሳንቲሜትር ሲደመር 8 ሳንቲሜትር 16 ሳንቲሜትር ነው። 16 ሳንቲሜትር ደግሞ ከ8 ሳንቲሜትር ስለሚበልጥ ይህ የጎን 3 የጎን ርዝመት መሆን ይችላል። ምክንያቱም ሶስቱም ጎኖች እኩል ናቸው። ስለዚህ የሁለቱ ጎኖች ድምር ከ3ኛው ጎን ስለሚበልጥ ይህ የጎን 3 የጎን ርዝመት መሆን ይችላል ማለት ነው። ሐመር ውሃ ላይ 6 ሳንቲሜትር 6 ሳንቲሜትር 10 ሳንቲሜትር ይላል። 6 ሳንቲሜትር ሲደመር 6 ሳንቲሜትር 12 ሳንቲሜትር ነው። 12 ሳንቲሜትር ደግሞ ከ10 ሳንቲሜትር ይበልጣል። እንደዚሁም ደግሞ 6 ሳንቲሜትር ሲደመር 10 ሳንቲሜትር 16 ሳንቲሜትር ነው። 16 ሳንቲሜትር ደግሞ ከ6 ሳንቲሜትር ይበልጣል። ስለዚህ ሐመር ውሃ ላይ ያለው የጎን 3 የጎን ርዝመት መሆን ይችላል ማለት ነው። ላይ 2 ሳንቲሜትር 9 ሳንቲሜትር 6 ሳንቲሜትር ይላል። 2 ሳንቲሜትር ሲደመር 9 ሳንቲሜትር 11 ሳንቲሜትር 11 ሳንቲሜትር ከ6 ሳንቲሜትር ይበልጣል። ቀጥለን 2 ሳንቲሜትር ሲደመር 6 ሳንቲሜትር 8 ሳንቲሜትር ነው። 8 ሳንቲሜትር ደግሞ ከ9 ሳንቲሜትር ያንሳል ወይም ደግሞ 9 ሳንቲሜትር ከ8 ሳንቲሜትር ይበልጣል። ስለዚህ የሁለቱ ጎኖች ድምር ከ3ኛው ጎን ማነስ የለበትም ብለናል። እዚህ ጋር ግን የሁለቱ ጎኖች ድምር ከ3ኛው ጎን ያንሳል። ማለትም የ2 ሳንቲሜትር እና የ6 ሳንቲሜትር ድምር 8 ሳንቲሜትር ነው። 8 ሳንቲሜትር ደግሞ ከ9 ሳንቲሜትር ያንሳል። ስለዚህ ላይ የሚገኘው የጎን 3 የጎን ርዝመት መሆን አይችልም ማለት ነው። ጥያቄ ቁጥር 2 የሚከተሉ ጥያቄዎች ማስመሪያና ፕሮትራክተር በመጠቀም ጎን 3 ንደፉ ይላል። የእናንተ መስራት ትችላላችሁ፣ ቀላል ነገር ነው። ስለዚህ በአጠቃላይ የዛሬ ቪዲዮአችን ይህንን ይመስል ነበረ። በቀጣይ ስለ ጎን 4 ቪዲዮ ይዤ እመለሳለሁ። ነገር ግን ያልገባችሁ ነገር ካለ ኮሜንት ጻፉልኝ፣ ተጨማሪ ቪዲዮ ሰራላችኋለሁ። በቀጣይ ቪዲዮ እስከምንገናኝ ቸርን ሰንብት።